ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ዛሬ አምላካችን እግዚአብሔር ይፈቅድልን በዛሬው ትምህርታችን የምንነጋገረው ማህበራዊ ህይወት ወይም ሶሻል ላይፍ የሚለውን ርዕስ አንስተን እንዴት በተለይኛ ወጣቶች ላይ ያለውን ተጽዕኖ ሰዎችን ብዙ ወጣቶችን ከዚህ በፊት እንዳወራንባቸው ለድባቴ ብዙ ለመሳሰሉ በተለይ ደግሞ ለተስፋ መቁረጥና ወደ ራስ ማጥፋት እንዴት እንደሚመሩ ከምንም ነገር በላይ ደግሞ የሚያመጡብንን ችግሮች እንዴት መቀበል እንዳለብንና በመንፈሳዊው ዓለም በመጽሐፍ ቅዱስ አመራርነት ቤተክርስቲያን በምታስተምረን ትምህርት ተነስተን እንዴት እነዚህን ችግሮች ማለፍ እንደምንችል መፍትሄዎቹን ይዘን እነጋገራለን። እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን የእሱ መልካም ፍቃድ ይሁንልን። በመጀመሪያ ደረጃ አንድ ሰው ወይም አንድ ክርስቲያን ማህበራዊ ህይወት ምርጫው ሳይሆን ማንነቱ ነው። ምክንያቱም ሰው ብቻውን ይሆን ዘንድ ስላልተፈጠረ ሁላችንም እናውቃለን። የሚጠቀስበት ጥቅስ በእርግጥ የተጠቀሰበት ምክንያት ለሚስትና ለባል ቢሆንም ያው ለአዳም ብቻውን ይሆን ዘንድ ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ የተፈጠረችለት ከጎኗ አጥንት ወጥታ የተፈጠረችለት ሔዋን ብትሆንም በትክክል ቃሉ ግን ለእኛ ለክርስቲያኖች ይሆናል። ሰው ብቻውን ሆኖ መኖር አይችልም፣ ብቻውን ሆኖ መጽደቅ አይችልም። ክርስትና እንደምታውቁት በጣም የህብረት በጣም የፍቅር በጣም ሰውን ማዕከል ያደረገ ሃይማኖት ነውና ክርስቲያን ብቻ ሳይሆን የትኛውም አይነት ሰውና ምናልባት ልታነሱልኝ ትችላላችሁ። ባህታውያን ብቻቸውን የሚኖሩ ዋሻ ውስጥ ከእግዚአብሔር ጋር የሚኖሩትም ካላችሁኝ እነሱም የሰው ፍቅር ወይም ሰው የሚባለውን ነገር ትተው ጠልተው ለብቻ መሆን አለብኝ ብለው ሳይሆን በጸሎታቸው በየትኛውም መንገዱ ስለ ሀገራቸው፣ ስለ ሰው ልጆች፣ ስለኛ እየጸለዩ የሚኖሩትና ለሰው ልጆች ያላቸው ፍቅር ከሰው ጋር መሰባሰብ ያላቸው ፍቅር ጎሎባቸው ሳይሆን እግዚአብሔርን ለብቻ ማግኘት አለብኝ ብሎ አስበው ስለሱ ብለው ሁሉን ትተው የመነኑ ሰዎች ስለሆኑ ነው እንጂ የሰው ልጅ በዚህ ምድር ሲኖር ያለ ሰው መኖር አይችልም። ያለ ማህበራዊ ህይወት መኖር አይችልም። በተለይ ደግሞ እንደኛ ኢትዮጵያውያን ማህበራዊ ህይወት በጣም በጣም ትልቁን ሚና ይጫወታል። ለየትኛውም አሁን ላለንበት ከዚህ በፊት ባሉት ትምህርቶች ካስተዋላችሁ ለብዙ ነገር ወይም አሁን ላለንበት ደረጃ ላለን አስተሳሰብ ለነገሮች ለየትኛውም ላለን አቅጣጫ አመለካከት ትልቁን ሚና የሚጫወተው አካባቢ እንደሆነ ተነጋግረናል። አባት እናት ያስተማረበት የተናገረበት መንገድ ማህበራዊ ህይወታችን አጠገባችን ያሉት አካባቢያችን፣ ጎረቤቶቻችን፣ ዙሪያችን ያሉ ሰዎች እንደየሀገር እንደየክፍለ ሀገሩ ደግሞ ይለያያል። ታውቃላችሁ ስርዓት፣ ከልቸር፣ ባህር እየተባልን እየተነገረን ያደግነው ነገር አለ እና አሁን ላለንበት ማንነታችን ቢያንስ ከ50% በላይ ያለውን ሚና የሚጫወተው ማህበራዊ ህይወት ነው። ወይም ደግሞ ያኔ የኖርንበት ማህበራዊ ህይወት አሁንም እየኖርን ያለንበት ማህበራዊ ህይወት ነው እና ይህ ማህበራዊ ህይወት ምን ማለት ነው? ምንድነው ሶሻል ላይፍ? ቤተክርስቲያንስ ምን ብላ ነው የምትጠራው? በትክክል ያን ጊዜ የሐዋርያት ስራ ምዕራፍ 2 ላይ በህብረትም ይላል በሐዋርያት ትምህርትና በህብረትም በጸሎት እየተጉ እንጀራውን ይቆርሱ ነበር ይላል። ስለዚህ ህብረት የምትለው ቃል የመጣችው ያው ማህበራዊ ህይወት የሚባለው የመጣው ህብረት ከሚለው ቃል። ስለዚህ ስለ ህብረት የሰማነው የሐዋርያት ስራ ላይ ነው። ክርስቶስ ካረገ በኋላ መንፈስ ቅዱስን ከላከላቸው በኋላ በነ ቅዱስ ጴጥሮስ በሐዋርያት ስብከት አምነው ተሰብስበው ሁሉም ክርስቲያኖች ከዚህ በፊት እንደነገርኳችሁ ያላቸውን ሁሉ እየሸጡ ገንዘባቸውን እየሰበሰቡ በህብረት ይኖሩ ነበር የሚለውና በዛ ህብረት ውስጥ በሐዋርያት ቃል እየተማሩ ቃል እግዚአብሔርን እየተማሩ ከዛም ጸሎት እያደረጉ የቅዳሴን እያደረጉ ማለት ነው እንጀራን ይቆርሱ ማለት ይቆርቡ ነበረ። ስጋው ደግሞ ይቀበሉ ነበር። በዛ ጊዜ በምን ካላችሁ በህብረት ነው። ስለዚህ በየትኛው መንገድ ሰው ብቻውን መጽደቅ አይችልም። ስለዚህ ዓለማዊ ላይ አሁን እኛ የምናስበው ጭንቅላታችን ላይ ይጣሉ ይሄ ማህበራዊ ህይወት ሲባል ጭንቅላታችን ላይ ከሚመጣው በተለይ የቤተክርስቲያን መጽሐፍ ቅዱስ በተለይ እንደ ክርስቲያን ትክክለኛው ማህበራዊ ህይወት ሲባል ክርስቲያናዊ ማህበራዊ ህይወት ከዓለማዊ ማህበራዊ ህይወት እኛ ከምናስበው ማህበራዊ ህይወት በምንድን ነው የሚለየው የሚለውን ትንሽ ነጥቦች እናነሳለን። የክርስቲያናዊ ህብረት ማህበራዊ ህይወት የተመሰረተው ወይም መሰረቱ መመስረቻው ራሱ ክርስቶስ ነው። ስለዚህ ካያችሁ የብዙዎቻችን ማህበራዊ ህይወት የተመሰረተበት ወይ ቤተሰብ ነን ወይ ዘመድ ነን በስጋ ካልሆነ እኛ እንደምንለው ትክክል ባይሆን እንኳን በዘር በጎሳ ተመሳሳይ ነን ካልሆነ በምናስበው አስተሳሰብ ወይ በሃይማኖታችን ወይ ደግሞ በደስተኛነት ይሄ ደግሞ ስለምንወደው ደስ ስለሚለን የሚመቸን ነገር ስላለ ነው። ከአብዛኛው ሰው ጋር ጓደኛ ይሆን ነው፣ ከቤተሰቦቻችን ጋር ቤተሰብ ሆነን ይቀጠል ነው፣ ከዘመዶቻችንና አጠገባችን ካሉ ሰዎች ጋር ስለተስማማን የሚረብሽ ነገር ስለሌለ ነው። ክርስቲያናዊ ማህበራት ግን መሰረቱ የክርስቶስ ፍቅር ነው። የክርስቶስን ፍቅር ደግሞ ማንም ታውቃላችሁ ሊያንገዳግደው አይችልም። ስለዚህ እገሌ እንደዚህ አይነት ሰው ስለሆነ እገሌ ስለሚመቸኝ እገሌ ስለምወደው እገሌ የስጋ ዘመዴ ስለሆነ ሳይሆን በእውነት ራሱ ክርስቶስ የፈጠረው ሰው ስለሆነ ከምንም ነገር በላይ የእግዚአብሔር ምስልና አምሳያ እንደሆነ የስጋ ወንድሜ እንደሆነ ልክ ክርስቶስ እንደተናገረ እኔ ግንድ ነኝ እናንተ ደግሞ ቅርንጫፎች ናቸው እንደተባለው የአንድ ግንድ ቅርንጫፎች ነን ብሎ የሚያምን ሰው ስብስብ የመጀመሪያው ከዓለማዊ ማህበራዊ ህይወት የሚለየው የክርስቲያናዊ ማህበራዊ ህይወትን መሰረቱ ራሱ ክርስቶስ ስለሆነ ነው። እንደውም አንድ ጊዜ ከአንድ ክፍለ ሀገር የመጣ ሰው የክፍለ ሀገር ታውቃላችሁ
በጣም የዋሆች ናቸው፣ ያገኙትን ሰዎች ሁሉ ሰላም ይላሉና ከአንድ ቦታ መጥቶ ያገኘውን ሰው ሁሉ ባጃጅ ውስጥም ታክሲ ውስጥም ሲገባ እንዴት ዋላችሁ ሰላም ዋላችሁ ይላልና ያለውን ኤክስፔሪንስ እየነገረ ነበር። ማንም ሰው አይመለስም። ሰው ምን ሆኖ ነው ሰው ምናምን ብሎ ጠየቀ። ኦኬ ስለዚህ እነሱ ጋር የነበረው ማህበራዊ ህይወት ቢተዋወቁም ባይተዋወቁም የዛ ሀገር ሰው ስለሆነ ብቻ ወይም ደግሞ በመንገድ ስለተላልፉ ብቻ ሰላም ይባባሉ ነበር። ታውቃላችሁ ወደ ከተማው ስንመጣ ደግሞ የሚተዋወቅ ሰው እንኳን ሰላም መባባል ምን ያህል መተዋወቅ እንዳለበት ታውቃላችሁ፣ ይገባችኋልና ልክ እንደዛው እንደየቦታው ይለያያል። እንደየማህበራዊ ህይወቱ እንዳለንበት ቦታ መለኪያው ይለያያል። ክርስቲያናዊ ማህበራዊ ህይወት ግን እንደዛ አይደለም። ሰው ስለሆነ ብቻ ሰው የእግዚአብሔር ፍጡር ስለሆነ ወይም ራሱን እግዚአብሔር መልክ ሆኖ ስለተፈጠረ ከምንም ነገር በላይ ደግሞ በክርስቶስ አንድ ስጋ ስለሆነ ስለዚህ የክርስቲያናዊ ማህበራዊ ህይወት መሰረቱ ራሱ ክርስቶስ ነው። በየትኛውም ሁኔታ ሊለወጥ አይችልም። ለሰው ያለን ፍቅር፣ ከሰው ጋር ያለን ተግባቦታችን ሊጨምርም ሊቀንስም አይችልም። ምክንያቱም ሰው ስለሆነ ሰው የክርስቶስ ባሪያ ስለሆነ ሰው የክርስቶስ ፍጡር ስለሆነ ብሎ ነው የሚያምነው አንድ ክርስቲያን ወይም ደግሞ ክርስቲያናዊ ማህበራዊ ህይወት ማለት ነው። ሁለተኛው ያው በክርስትና ማህበራዊ ህይወት ውስጥ መዳን የግል መዳን የሚባል ነገር የለም። ወይም ደግሞ መዳን በህብረት ነው። ብቻችንን የምንኖር ሰው መንግስተ ሰማያት የለም። ለዛ ነው ቅዱስ ቆጵርያኖስ እናቱ ቤተክርስቲያን ያልሆነችለት ሰው እግዚአብሔርም አባቱ ሊሆነው አይችልም ይላል። ምን ማለት ነው? ሰው አምላኬ እግዚአብሔር አለ እኔ ምን ያደርግልኛል አይልም። ቤተክርስቲያን ታውቃላችሁ፣ ቤተክርስቲያን ማለት ህብረት ነው። ቤተክርስቲያን የምታስተምረው ልጆቿን ነው የሚለው። ወይ ልጇን አንተን ብቻ ፈልጋ በክርስቶስ ቀኝ ማቆም ሳይሆን ልጆቿን ሁልጊዜም ቢሆን በህብረት ነው ማዳን የምትፈልገው። ወንድምህ ሴት አልብላ የምትጠይቅ እናት ነው ያለች እና ሰው እኔ ከእግዚአብሔር ጋር ብቻ ሆኜ መኖር እፈልጋለሁ፣ ክፍሌ ውስጥ ብቻ መጽደቅ እፈልጋለሁ ቢል አይችልም። ለዛ ነው ቅዱስ ቆጵርያኖስ ቅድም እንዳልኳችሁ እናቴ ቤተክርስቲያን ናት ወይም ቤተክርስቲያን አይደለችም፣ እዛ መሄድ አይጠበቅብኝም፣ ከሰዎች ጋር መቀላቀል አይጠበቅብኝም፣ ብቻዬን እጸድቃለሁ ካልክ እንግዲያውስ ቤተክርስቲያን እናትህ ካላደረግ ራሱ እግዚአብሔር ደግሞ አባት አይሆንም ይላል። ምን ማለት ነው? በየትኛውም መንገድ ንስሐ ስንገባ ስጋው ደግሞ ስንቀበል ውስጣችን ሰላም የሚሰማን ነገር ሲኖር ብቻ የትኛው የሚጠቅመን ነገር ስናደርግ ወንድሞቻችን፣ ጎረቤቶቻችን ከምንም ነገር በላይ ደግሞ በስጋ ማንዛመዳቸውን የማናውቃቸውን ስትሬንጀር የሆኑ ሰዎችን ከምንም ነገር በላይ ለመጥቀም የሚያስብ ለማዳን የሚያስብ በየትኛው መንፈሳዊ ህይወቱ መንገድ ውስጥ ሰውን ማዕከል ያደረገ አገልግሎት የሚያገለግልና ሰውን ማዕከል ያደረገ መንፈሳዊ ህይወት የሚኖር ሰው ነው በክርስቲያናዊ ማህበራዊ ህይወት ውስጥ የሚኖረው ማለት ነው። ሶስተኛው ደግሞ ያው እርስ በርስ መተናነጽ ነው። እንግዲህ ጠቢቡ ሰለሞን በመጽሐፈ ምሳሌ ላይ እንደተናገረው ብረት ብረትን ይስለዋል እንዳለ ያ መልካም ጓደኛ ያፈራል፣ ክፉ ጓደኛ ደግሞ መልካም ባልንጀራነትን ወይም መልካምን አመል ያጠፋል ብሎ ተናግሯልና ስለዚህ ሁልጊዜም በክርስቲያናዊ ህብረት ውስጥ ያለ በክርስቲያናዊ ማህበራዊ ህይወት ውስጥ ያለ ሰው ከዓለማዊ ማህበራዊ ህይወት ውስጥ የሚለየው በምንድን ነው ካላችሁ እያንዳንዱ ለማነጽ ነው የሚጠራው። የጠቀመውን ነገር እንደሚጠቅመው ለማሳየት የተማረውን ነገር የሚያስተምር ከሱ ይጠቅመዋል ብሎ ያሰበውን ምክር የሚመክረው ተሳስቷል ብሎ ያሰበውን ስህተት ልክ አይደለም የሚል እኔ ምን አገባኝ የሚል ሰው አይኖርም ማለት ነው። ስለዚህ በትክክለኛው ክርስቲያናዊ ማህበራዊ ህይወት ውስጥ ነን ወይ ለሚለው ጥያቄ ትክክለኛው መልሱ ለማላውቀው ሰው ምክር እመክራለሁ ወይ? የማላውቀውን ሰው ሲያጠፋ ሲወድቅ የማይጠቅመውን ነገር ሲያደርግ እያወኩኝ እያየሁኝ አይ ልክ አይደለም ወንድሜ፣ አይ ተጭበርብረሃል፣ አይ በዚህ መንገድ አትሂድ ጥሩ አይደለም እያልኩ የምመክረው ሰው ነኝ ወይ? እያንዳንዱን ሰው እንደ ግሌ ሰው አድርጌ ምን አገባኝ ቢሰድበኝስ ምናምን የሚለውን ፍርሃት ትቼ ያንን ሰው ለመጥቀም መሯሯጥ ሰው ነኝ ወይ የሚለው ትልቁ መልስ ነው። ስለዚህ ማህበራዊ ህይወት ብለን ስናወራ አሁን እኔ ማህበራዊ ህይወት አለኝ ስንል በጣም ብዙ ሰው ወይ ተሰብስቦ ቡና መጠጣት፣ ተሰብስቦ መብላት፣ ለበዓል መጠራራት፣ እነዚህን የመሳሰሉት መደጋገፍ ምናምን ባህላችን ደስ ይላል ምናምን ልንል እንችላለን። በነገራችን ላይ 10ቱ ትእዛዛት ላይ ራሱ አምላካችን ቅዱስ እግዚአብሔር ሲናገር ምን ይላል? ባልንጀራህን እንደ ራስህ ውደድ አለ። አባትና እናትህን ግን አክብር ነው ያለው። ለምንድነው አባትና እናትህን ውደድ ያላሉ? ምክንያቱም አባትና እናትን መውደድ ግዴታ ስለሆነ። አለመውደድን ሊያስገርም ይችላል፣ መውደድ ሊያስገርም አይችልም። ስለዚህ ባልንጀራ የማታውቀው ከስጋ ያልሆነ ከጎሳ ያልሆነ ከዘርህ ያልሆነ የሀገር ሰው ያልሆነ የማታውቀው አንድ ስትሬንጀርን ሰው እንደ ራስህ አድርገህ ውደድ። የሚከብደው እሱ ስለሆነ ሰው እናትና አባቱን አለመውደድ አይችልም። እናትና አባታችን አለመውደድ አንችልም። እህት ወንድሞቻችን በስጋ የምንዛመዳቸውን ሰዎች አክስት አጎቶቻችንን አለመውደድ አንችልም። ስለዚህ እንደምንወድ ኦብቪየስ ነው። እንደ ክርስቲያን የሚጠበቀው ምንድነው? የማታውቀውን ሰው መውደድ አለብን። ለዛ ነው እኮ ክርስቶስ በወንጌል ሲናገር ይህንን ቃል እንደውም ሲያጠብቀው ምን ይላል? የሚወዳችሁን ብትወዱስ ምን ረባ አለው? ምን ጥቅም አለው? አሕዛብ ሲና ያደርጉም ነበር። እንግዲያውስ እናንተ እኔ ስላችኋለሁ አለ ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ፣ ለሚረግሟችሁ መርቁ እያለ ተቃራኒ ነገር ሲነግረን ነበር። እና ከክርስቲያን የሚጠበቀው ማህበራዊ ህይወት ሁሉን የሚወድ ሁሉን አቀፍ የሆነ ነው እንጂ ለሚጠቅመው ለሚያውቀው የሆነ ነገር ሊያደርግለት ስለሚችለው ሰው ነገ አይረሳኝም ብሎ ለሚተማመንበት ሰው የሚያደርገው ወይም ደግሞ ከዛ ሰው ጋር የሚኖረው የህብረት ህይወት አይደለም ትክክለኛው ማህበራዊ ህይወት። ይህ ማህበራዊ ህይወት አሁን እኛ ከምናስበው ነው ብለን ከምንገምተው ማህበራዊ ህይወት
በጣም የተለየ ነው። ታዲያ መጀመሪያ እንደነገርኳችሁ ይህ ማህበራዊ ህይወት መንፈሳዊ ህይወታችን ላይ፣ ወጣትነታችን ላይ፣ መንፈሳችን ውስጣችን ላይ፣ የውስጥነት ደህንነታችን ላይ ያለው ተጽዕኖ ምንድን ነው? እውነት ማህበራዊ ህይወትን ዛሬ ማንሳት ለምንድን ነው ያስፈልገው? እንግዲህ ብዙዎቻችን እውነቱን ነጋገር ከተባለ በጣም ብዙ ወጣቶች ከእግዚአብሔር ጋር ያለን ግንኙነት ልክ አይደለም ወይም የጠበቀ አይደለም። ተነስቶ እሁድ ጠዋት ተሳልሞ ከመመለስ ወይ ማታ ማታ ወደ ቤት ሲያልፉ ከመሳለም ትንሽ ጸሎት ከማድረግ ትንሽ ከፍ ካለ ደግሞ ጠዋት ጠዋት አባታችሁ ነው ከማለት ልንበረታ እንችላለን እንጂ ፍጹም ከእግዚአብሔር ጋር የተጣበቀ ህይወት አብዛኞቻችን ወጣቶች፣ አብዛኞቻችን እናት አባቶችም ወንድም እህቶችም ይህ ህይወት የለንም። በነገራችን ላይ የዚህ ሁሉ ነገር ተጽዕኖ ያደግንበት ማህበረሰብ ነው። ምንድን ነው ያደረገን ይህ ማህበረሰብ? ይህ ማህበራዊ ህይወት ምን ውስጥ ነው የከተተን? ለምን ነው ከእግዚአብሔር ያራቀን የሚለው እንመለከት። የመጀመሪያው ያው ቢውልድ የተደረገ ሲስተም አለ በየጄኔሬሽኑ እንደምታውቁት። ለምሳሌ በአባቶቻችን በአያቶቻችን ዘመን ወይም ከዛው ከፍ ባለው በጣም በራቀው ዘመን አርበኝነት ወይም ተዋጊ መሆን ለአንድ ወንድ ልጅ የጀግንነት ምልክት ነው፣ ወይም ደግሞ ወንዴ መሆን። አንዲት ሴት ደግሞ ለዛ ወንድ ልጅ ምግብ ሊሆን ይችላል ማንኛውም ነገር ማቅረብ፣ ማገልገል፣ ያለ ዕድሜ ማግባት፣ እነዚህ የመሳሰሉ ነገሮች ሁሉ ልክ እንደ ሲስተም ቢውልድ የተደረጉ ነው። ከዛ በኋላ የወታደርነት ጊዜው መጣ። ከዛ ማረስ፣ ገበሬነት ምናምን እያለ መጣና እኛ አሁን በዚህ ጊዜ ያለንበት ሰዎች እናትም አባቶችም ካላችሁ ትረዱኛላችሁ። ብዙ ወጣቶችም ደግሞ ሲስተም ተብሎ ቢውልድ የተደረገልን ተምረ ተመረቀ መስራት አለብህ፣ ሰርተ አግብተ ወልደ ራስህንና ቤተሰቦችን የምታስተዳድር የምትጦር ሰው መሆን አለብህ፣ ከዚህ ውጭ ሌላ የህይወት መስመር የለም የሚል ነገር ተጭኖብን ያደግን ትውልዶች ነን። ይሄ በጣም የታወቀ። ካልተማርክ መቼም ሰው አትሆንም፣ ዩኒቨርሲቲ ካልገባ 12ኛ ክፍል ካላለፍክ ሚኒስትሪን ካላለፍክ እየተባለ ለዛ ነው በጣም ብዙ ወጣቶች እኮ 10ኛ ክፍል ከወደኩ በረኪና ጠጣሉ። እኛ እንኳን በነበርንበት ጊዜ እንደዚህ ይባል ነበርና እናቴ ትገለኛለች፣ አባቴ ይገለኛል፣ እንዴት ብዬ ነው መልኩን ማየው ይባል የነበረው። ምክንያቱም ቤት ውስጥ ይነገረን የነበረው ይህንን ሲስተም ብቻ መከተል እንደነበረብን ነው። አዎ መማር አለብን፣ አልክድም። አዎ መስራት አለብን። ግን የህይወት ብቸኛው መንገድ ይሄ አልነበርም። ስለዚህ ከዚህ በፊት የተማርነው ትምህርታችን ላይ ማቴሪያሊዝምን በደንብ አንስተን ነበር፣ ቁሰኝነትን። ማህበረሰባችን የአንድን ሰው ስኬታማነት የሚለካው በቁስ ነው፣ ወይ ባለው ቤት፣ ወይ ባለው መኪና፣ ወይ ደግሞ ባለው ደሞዝ ነው። ስለዚህ አንተ የምትረባ ሰው አይደለህም ተብሎ የተነገረን፣ አንተ ደደብ ነህ እየተባለ የተነገረን የሆኑ እግዚአብሔር የለም ብሎ የሚያምኑ ሳይንቲፊክ የሆኑ ሰዎች የፈጠሩትን ትምህርት በቃል ሸምድደ የፈተና ቀን ሞልተ ጥሩ ውጤት ባለመምጣት ነው አባትና እናቶቻችን ወይም ደግሞ ያው ሁሉንም ጀጅ እያደረኩኝ አይደለም፣ ግን ስንሰደብ ያደግነው ለዛ ልክ አይደለም ስንባል ከጎረቤቶቻችን ልጆች ጋር ክላሳችን ካሉ ልጆች ጋር እየተወዳደርን ያደግነው ለዛ። ስለዚህ አንድ መስመር ተሰምሮልን የህይወት መንገዱ ይሄ ነው። ያ መንገድ ደግሞ ፍጹም ዓለማዊ የሆነ ህይወት እግዚአብሔር እንዳናስብ የሚያደርገን በጣም ብዙ ወላጆች እውነት እግዚአብሔር ይጠይቀናል። ምክንያቱም ወላጅ ማለት በነገራችን ላይ አባት እናት ማለት አይደለም። ይህን ማወቅ አለባችሁ። የአንድ ሰው እናትም አባቱ ራሱ እግዚአብሔር ነው። ወላጅ ማለት ወልደህ ነው። አንተ ለእግዚአብሔር ሞግዚቱ ነህ። ትክክለኛ ልጁን የምትጠብቅለት ሞግዚት ነው። ስጦታ አድርጎ የሰጠህ ይህንን ልጄ ተንከባክበህ አሳድገህ ክርስትና ስናስነሳ እኮ ቃል ገብተን እኮ ብዙ የክርስትና አባትና እናት የሆናችሁ ሰዎች ይህንን ቃል መስማት አለባችሁ። ጣቱን ይዘን ጸሎት ሃይማኖት የምንደግመው ያው ብዙዎቻችን አንደግም ስለማናውቀው ዲያቆን የሚደግምልን አስተምረዋለሁ። ይህንን ልጅ የፈጠረውን እግዚአብሔር አሳውቀዋለሁ። ሕፃን ልጅ ሆኖ ሳያውቅ የሚጠመቀው እኔ አውቄለታለሁ አስተምረዋለሁ ብዬ ነው። ብዙ ወጣቶች ዛሬ ሱሰኛ የሆኑት፣ ብዙ ወጣቶች ራሳቸውን የሚያጠፉት፣ ብዙ ወጣቶች ከእግዚአብሔር የራቁት በራሳችን በአባትና በእናቶች ምክንያት ነው። በክርስትና አባትና በክርስትና እናት ምክንያት። ስለዚህ ማቴሪያሊስቲክ ሆነናል ሁላችንም። ነገሮችን የምንለካው ዛሬ ዓለም በምታቀርብልን ትክክል ነው ብላ በምታስበው በመራችን መንገድ ነው። ብዙ ልጆቻችን ያበላሽ ነው፣ እኛም የተበላሽ ነው። እውነቱን ለመናገር ሙሉ ፍርዱን ለቤተሰብና ለማህበራዊ ህይወት አንሰጥም። የእኛም የወጣቶች ክፉ ደጉን ከለየን በኋላ ተጽዕኖ የማይደረግበትን ከደረስን በኋላ የመመለስ ግዴታ ነበረብን። በእርግጥ እኛም ባንመለስም ግን ለብዙ ነገር ተጽዕኖ ያደረገብን ይህ ማህበራዊ ህይወታችን ይህ ማህበረሰብ ነው እና ብዙ መንገድ እንድንስት ህይወት እንዲህ ነው ብለን እንድናስብ ትዝ የሚላችሁ እኮ ቤተክርስቲያን መሄድ መቁረብ። ለምሳሌ ቲኔጀር እያሉ ስቲል እስካሁን እኔ ብዙ ጊዜ ጥያቄ ይደርሰኛል። የ15 ዓመት ወጣቶች፣ የ17 ዓመት ልጆች፣ የ18 ዓመት ልጆች እንዲቆርቡ ቤተሰብ አይፈቅድም። እንግዲህ ይህንን የምትሰሚ እናት፣ ይህንን የምትሰማ አባት ልጅን አይ እንዳትቆርቢ ገና ነው አልክ ማለት ወደ ሲኦል መራህ ማለት ነው። በነገራችን ላይ እግዚአብሔር አንድ ህፃን ልጅ ቤተክርስቲያን እንደምታስተምረው ከ7 ዓመቱ በኋላ ክፉን ደጉን የመለየት አቅም ይኖራል። ስለዚህ ኃጢአት ምን እንደሆነ ያውቃል፣ ጽድቅ ምን እንደሆነ ያውቃል። ካላወቀም እኛ ወላጆች ስላላስተማርናቸው ነው። ከ12 ዓመቱ ጀምሮ የንስሐ አባት ሊኖሩ ያስፈልጋል። ምን ማለት ነው? ኃጢአቱ መናዘዝ አለበት ማለት እኮ ምን ማለት ነው? ያ
ቀኖናውን ተቀብሎ ስጋው ደግሞ መቀበል አለበት ከ12 ዓመት በላይ የሆኑ ልጆች ሁሉ። አሁን ግን ገና ነው እያለን ስንመልሳቸው ቤተክርስቲያን መሄድ ሲፈልጉ በጣም ብዙ ሰንበት ተማሪዎች፣ በጣም ብዙ ዲያቆናት ቤተሰብ እየከለከላቸው ይመለሱ ነበር፣ የሚፈቅዱ እንዳለ ሁሉ። ይህንን የማወራው አሁን ኔጌቲቭን ሳይድ ብቻ ላወራው እንጂ ጥሩ ሳይዱን የሚሉ ሰዎች አሉ። አሁን በዚህ ትውልድ ደግሞ በተለይ በጣም እያስተዋልን ያለ ነው እንግዲህ ስኬታማነት ወይም ደግሞ በማህበረሰቡ ተቀባይነት ለማግኘት በጣም ዝነኛ እናት አባቱን በየሚዲያው የሚያስጠራ ሰው ሊሆኑ ይችላሉ። ደግሞም ናቸው እኮ። ግን መለኪያው ይሄ የሆነ ነገሩን እንዴት አይምሯችን ሼፕ እያደረገው መጣ፣ በተለይ ወጣቶችን። ስለዚህ አሁን እንግዲህ እየሰማችሁ ነው አይደል? ሶሻል ሚዲያ ላይ ያለውን ነገር በጣም የሚያሳዝን ነገሩ፣ ሰው ራሱን የሚገምተው ለራሱ ያለው አመለካከት ቢውልድ የሚደረገው እታች በሚያዩ ኮሜንት ሆኗል። እዚህ ቆንጆ ነች ከተባለች ቆንጆ ናት፣ ማን ካላት የሆነ ማህበረሰብ ካላት ሶሻል ሚዲያው ላይ ያለው ወንዱም ልጅ ልክ እንደዛው። እና ለራሳችን ያለን አመለካከት ከሰዎች ግራ በምናደርገው ነገር እንጂ በትክክል እኔ ማንኝ የሚለውን ጥያቄ መመለስ የምንችል ሰዎች የለንም። እና ስለዚህ በጣም የውድቀት ስሜት የሚሰማን በምናያቸው ነገሮች ናቸው። በጣም የኩራትን የትዕቢት ስሜት የሚሰማንም ሰዎች በሚሉን ነገር ነው። እንደ ምሳሌ እናንሳው ከተባልን በነገሮች እንዴት ማንነታችን ሼፕ እንደሚያደርጉን ማህበረሰቡ፣ እኛ መንፈሳዊ ሰዎች ስንሆን፣ እኛ ወደ እግዚአብሔር ስንቀር፣ በተለይ ደግሞ ወደ ስጋው ደግሞ ስንቀር የሚያሳዩና የምንሰማው ነገር በጣም ከእግዚአብሔር የሚያርቅ ነገር ነው። እንደ ምሳሌ ላንሳላችሁ። አንድ ጊዜ አንዲት እህት የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋና ደም አማናዊ ስጋና ደም ተቀብላ፣ በእውነቱ ሁላችንም ለዛ ክብር ያብቃን፣ ትልቅ እኮ ነገር ነውና ተቀብላ ስትወጣ እህቷ አላውቅም ወይ ዘመዷ ቆይ ለአባትሽ ነው የምናገረው ምናምን ያለች ታስፈራራት እመለከታለሁ። ያን ጊዜ ምን አርጋ ነው ይች ልጅ ብዬ ሄጂ ሳይት ልጅቷ ተቀብላ ነው የጌታን ስጋና ደም ተቀብላ ነው። ስለዚህ ለምንድነው እንደዛ የምትልሽ? ለምንድነው ለአባትሽ ይናገራሉ? እኛ አካባቢ ሴት ልጅ እስክታገባ ድረስ ስጋው ደም መቀበል አትችልም። እንዴ ታዲያ ለምንድን ነው አባትሽ ሌላ ሃይማኖት ነው ወይ ስላቸው፣ አይ ጭራሽ አባቴማ ካህን ነው አለች። እና በጣም ነው የደነገጥኩት። እዛ አካባቢ ቤተክርስቲያን ውስጥ ሰዎች ሆነው እንኳን ይሄ እንግዲህ ካህናትን ክብር ዝቅ ለማለት አይደለም፣ ግን ሰው ሁሉ የክርስቶስን ስጋና ደም መቀበል መቁረብ የሚለውን ነገር የሚተነትንበት መንገድ ሁሉ በየመንገዱ ወይም ደግሞ በየራሱ በየአመለካከቱ በየማህበረሰቡ አመለካከት ነው ሼፕ የሆን ነው ማለት ነው። ብዙዎቻችን እውነቴን ነው የምላችሁ ነው ብለን የምናስበው ነገር ሁሉ ቤተክርስቲያን የማታስተምረው ነው። አብዛኞቻችን ይህንን በብዙ ወጣቶች ጥያቄ ተመልክቻለሁ። እንዴት ሰው እንደዚህ ያደርጋል? ይፈቀዳል እንዲህ ነገር ወይም ደግሞ ይሄ ነገር እኮ አይፈቀድም ብለን የምናስባቸው ነገሮች ሁሉ ቤተክርስቲያን አብዛኛው ጊዜ ተቃራኒ ትምህርት ነው ያላት፣ ቀርበን ስለማንማር ማለት ነው። እና ብዙ ነገሮቻችን ያለን አመለካከት ልክ ነውም ልክ አይደለም ብለን ያሰብናቸው የደመደምናቸው ነገሮች ሁሉ ከቤተክርስቲያን ይወጣ በራሱ በእግዚአብሔር ቃል የተማርነው ሳይሆን ማህበረሰቡ የጫነብን ነገር። ስለዚህ ከዚህ በላይ አይምሯችንን፣ ከዚህ በላይ ልባችን፣ ከምንም ነገር በላይ ደግሞ ከዚህ በላይ ነፍሳችን የሚጎዳ ነገር የለም። እና ብዙ እናት አባቶቻችን የተናገሩን ከልጅነታችን ጀምሮ የተናገሩን ነገር ማህበረሰቡ ያሳደረብን ነገር ዛሬ ከቤተክርስቲያን ከእግዚአብሔር አርቆ በህይወት የመኖር ፍላጎታችን እስኪገል ድረስ ራሳችን ለማጥፋት እስኪያደርሰን ድረስ ህይወታችን እስክንጠላው ድረስ አይ እኔ ይህንን አይነት ሰው ካልሆንኩኝ መቼም ሰው አልሆንም ብለን አማራጭ ያጣ በአንድ መስመር የተሰመረለት እውሮች ሆነን እስክንኖር ድረስ ማህበረሰቡ በጣም ብዙ ኔጌቲቭ ነገር አስተምሮናል። ሁለተኛውና በጣም እኔም ልቤን የሚነካኝ ነገር ከማህበረሰባችን ከወላጆቻችን በጣም በብዙ ፍቅር እጦት ያደግን ሰዎች አለን። ሁላችንም ማለት አይደለም። ይሄ ለአብዛኞቻችን ከእግዚአብሔር መራቅ፣ በተለይ ደግሞ አሁን ህይወታችን ላይ ሀፕን በሚያደርጉ ነገሮች ውስጥ እግዚአብሔርን እንደ ረዳትነት እንደ አባትነት አይተን ለማማከር ወደሱ ለመቅረብ ወደኋላ እንድንል ያደረገን፣ ሲጀመር ሀሳቡም እንዳይኖረን ያደረገን እኔ እኮ ሰው የለኝም፣ እኔ እኮ ማንም አይረዳኝም፣ እኔ እኮ ማንም አይፈልገኝም ብለን የምናለቅስባት ያቺ ሌሊት አልቻል ሁሌ ይመጣልን ሀሳብ እኔ እኮ ማንም የለኝም የሚለው ማንም እንደሌለን እንዲሰማን አድርገው ያሳደጉን በጣም ብዙ አይነት ሰዎች አሉ። በጣም ብዙ አይነት ወላጆች አሉ። እንግዲህ እነዛን ወላጆች መውቀሴ አይደለም። ይሄ ነገር ሲነሳ እንደው በአንድ ታሪክ ልጨርሰው ከምን ነገር በላይ በጣም የሚያስደንቀኝና የማውቀው አንድ ነገር የቅዱስ ዮሴፍ ታሪክ ነው። የያዕቆብ ልጅ ማለት ነውና እንግዲህ ዮሴፍ በጣም ይገርማቸዋል። 11ዱም ወንድሞች ይጠሉት ነበር። 10 ወንድሞች ይጠሉት ነበር እና አስቡት የገዛ ወንድማችሁ የሚጠላችሁ የምትጠሉበት ከዛ እንደሚጠሏችሁ እኮ ያው በማስመሰል ምናምን በፈገግታ ምናምን የሚደብቁ ሰዎች አሉ። ታውቃላችሁ አይደል? እያወቅንም ቢሆን ማለት ነው። ወይ ደግሞ ከሆነ ጊዜ በኋላ ምናውቀው እሱ ግን ያውቅ ነበር፣ በግልጽ ያውቅ ነበር፣ ያሳዩት ነበር እንደማይወዱት ያውቃል። እዛ ቤት ውስጥ ሲገባ ግን ሁል ጊዜ ሰላም ነው። በፍቅር ሄዶ ያለመውን ህልሙን ይነግራቸዋል። ሰው እንዴት ለሚጠላው ሊገለው ለሚፈልገው ሰው የወደፊት ህልሙን ይናገራል፣ ያየውን ህልም ይናገራል። እሱ ግን በደስታ ይናገር ነበር። ምንም አይመስለው ነበር። ሲቀኑበት ይታወቀው ነበር። አባቱ ግራ ሲጋባ ይታወቀው ነበር። እና በጣም ይገርማቸዋል። እንደምታውቁት
ስንቅ ሊያደርስላቸው ወንድሞቼ ተርበዋል፣ ወንድሞቼ ስንቅ አድርስ ተብሎ ርቦት እንኳን ከዛ ስንቅ ውስጥ የወንድሞቼ ነው ብሎ በታማኝነት አንድ ጊዜ እንኳን ሳይጎርስ መንገድ ጠፍቶበት ሲንከራተት ይህን ያህል ይወዳቸው ነበር። እሱ በዛ ልክ ካልም ነበር። ቅዱስ ዮሴፍ ወንድሞቹ ጋር ደረሱ። ከሩቅም አዩት፣ ሊገሉትም ተማከሩ ይላል እና ታላቅ ወንድሙ ነው። ከምንገለው የወንድማችን ደም በእጃችን ከሚሆን ለምን በጉድጓድ አንጥለውም ብለው። እንግዲህ ይህ ነገር ሁሉ የሚሆነው አስቡት፣ በገዛ ወንድሞቹ፣ በስጋ ወንድሞቹ፣ በአባቱ ልጆች ናቸው። ይህን ሁሉ ነገር እያሳለፈ በጉድጓድ ተጣለ። እሱ ጉድጓድ ውስጥ ሆኖ ቅድም ነግራቸዋለሁ፣ ከስንቁ እንኳን አልቀመሰም። ከዛ ስንቅ ሳይቀምስ በዛ ረሃብ ውስጥ ሆኖ ጉድጓድ ውስጥ አሉት። ይደንቃቸዋል። የገዛ ወንድሞቹን ሳቅ እየበሉ ደስተኛ ሲሆኑ፣ እሱ ግን በጉድጓድ በጨለማ ውስጥ ሆኖ ይሰማ ነበር። ከነጋ በኋላ አንስተው ሸጡት። በባርነት በግብፅ ኖረ። መጨረሻውን ታውቁታላችሁ። ይህ ሁሉ ነገር ቅዱስ ዮሴፍ ሲያልፍ በእስር ቤት ውስጥ ሆኖ እንግዲህ እግዚአብሔር በሕይወታችን የሚያደርጋቸው የሚያሳልፋቸው ነገሮች ሁሉ እንዴት ለምክንያት እንደሆኑ የምንረዳው በዚህ ነው። ባሪያ ሆኖ ገባ። ከዛም በባርነት ውስጥ እንኳን ሞገስ ሰጥቶት ነበር። እግዚአብሔርን ግን አንድ ቀን አማሮት አያውቅም። ማንም አይፈለገኝ፣ ማንም አይወደኝም፣ እንዴት ዝም ትለኛል? ጸሎቴንስ እንዴት አትሰማም ብሎት አያውቅም። ሚስጥሩን መጨረሻ ላይ እነግራቸዋለሁ። ያንን ሁሉ አልፎ በጲጥፋራ ቤት የገንዘብ መኮንን ሆኖ ተሾመ። መሪ ሆኖ የቤቱ ገዢ ሆኖ ተሾመ። ያንን እንግዲህ ተሳካልኝ፣ ትንሽ ደግሞ ደህና ሆንኩ ሲል የጲጥፋራ ሚስት በዝሙት ፈተነችው። አይ ሲላት ልብሱን ጥሎላት ከሸሸ በኋላ ሊደፍረኝ ሞከረ ብላ ደግሞ አሳሰረችው። በዚህ ሁሉ ነገር ውስጥ አሁንም ልንገራችሁ፣ እግዚአብሔርን አላማረረም። ምን አድርጌ ነው አላለም። እና ያን ሁሉ ነገር አልፎ እዚህ እንኳን ደርሶ በመጨረሻው እስር ቤት ሆነ ገባ። ያን ጊዜ ሁለት ሰዎችን አገኘ። እዚህ ጋር ያው ከትምህርታችን ጋር እንኳን ባይገናኝ ላንሳላችሁ። ሁለት ሰዎችን አገኘ፣ የፈርዖን ሰዎች የነበሩ። ታዲያ እሱ ህልም የመፍታት ጸጋ ስለነበሩ ሁለቱም ህልም አይተው ወደ እሱ መጡ። አንተን ይገልሃል፣ አንተን ደግሞ ወደ ነበርክበት ስልጣን ይመልሳል አሉ። ይገርማቸዋል። ዮሴፍ እስር ቤት እንኳን ሲገባ የእግዚአብሔር ሞገስ ከእሱ ጋር ስለነበረ የእስር ቤቱ መጋቢ፣ የእስር ቤቱ ኃላፊ አድርጎ ሾሞት ነበር። ገና ከመግባቱ በጣም መልከ መልካም ስለነበረ፣ በጣም እግዚአብሔር ሞገስ ስለነበረው። ታዲያ ይህንን ሞገስ መቼ ያጣው አትሉኝም? ያንን ፈርዖን ይሾመሃል፣ አንተን ወደ ነበርክበት ስልጣን ይመልሳል ብሎ ህልሙን ከፈታለት በኋላ እንዳትረሳኝ አለው። ያን ጊዜ በስልጣን ስቶ እንዳትረሳኝ አለው። ይህን ሁሉ ዘመን በጉድጓድ ሲሆን ያልረሳው አምላክ፣ በባርነት ዘመን ያልረሳው አምላክ፣ በዝሙት ሲፈተን ያልረሳው አምላክ ዛዚ እስር ቤት ውስጥ እንደረሳው አድርጎ ብቻው እንደሆነ አድርጎ ሰውን አትርሳኛል። በሰው ተማመነ። በእግዚአብሔር ሁሉ አምኖ የኖረው ዮሴፍ ለቅጽበት በሰው ተማመነ። ያን ጊዜ እግዚአብሔርም ሰውየውም ረሱት። እግዚአብሔር በሰው መታመን እንዴት እንደሚያስረሳ፣ ሰው እንዴት እንደሚረሳ አላሳየ ብሎ 2 ዓመት ብሎ እስር ቤት ውስጥ ቆየ። ዮሴፍ ያንን ከተረዳ በኋላ ያ ሰው ፈርዖን ህልም ካለበ በኋላ ትዝ አለው። ህልም የመፍታት ጸጋ እኮ ያለው ልጅ ብሎ አመጣው። በመጨረሻም ያንን ህልም ከፈታ በኋላ ሁላችሁም እንደምታውቁት በግብፅ ላይ ንጉሥ አድርጎ ሾመው። ያን ጊዜ ነው ወንድሞቹ የመጡት። በጣም የሚያሳዝን ታሪክ፣ በጣም የሚያስገርም ታሪክ። የሸጡትን ወንድሞች ርቦት በጉድጓድ ጥሎት እየተሳሳቁ፣ የገዛ ወንድማቸው እየተሳሳቁ፣ እሱ በረሃብ በጉድጓድ ውስጥ ሆኑ፣ እነሱ ግን በሳቅ በጨዋታ ሆነው ሲበሉ ሲጠጡ ያደሩትን ወንድሞች የት ገባ ብሎ ያልጠይቁት፣ እንዲሁም ለአባቱ ሄደው ከመናገር ይልቅ ደግሞ ሞቷል ብለው ያረዱት እነዛን ወንድሞች እሱ በንግስናው ሁሉን ነገር የማድረግ ስልጣን ኖሮት አገኛቸው። በህልሙ እንዳለመ ሰገዱለት፣ ህልሙን ሆነለት። ያን ጊዜ የተፈጠረውን በደንብ ታውቃላችሁ። እናንተም ኦሪት ዘፍጥረት ምዕራፍ 37 ጀምሮ ማንበብ ትችላላችሁ። የቅዱስ ዮሴፍን ታሪክ ምን እንዳላቸው፣ እንዴት እንዳለቀሰ፣ እንዴት እንደራራላቸው። ከምንም ነገር በላይ የሚያስገርመኝ እሱ እንደሆነ ሲገልጥላቸው ተሸማቀቁ፣ አንገታቸውን ደፉ። ካሁን ይገልናል ብለው ማሰብ ጀመሩ። ያን ጊዜ ሲሸማቀቁ ምን አላቸው መሰላችሁ? እናንተ አይደለም የሸጣችሁኝ፣ እግዚአብሔር ለህዝቡ ምግብ ሆን ዘንድ ምግብን አዘጋጅ ዘንድ ለዚህ ቀን አበቀኛል። እሱን በመሸጥ ውስጥ ሊሰማቸው የነበረውን ጊልትነስ፣ የጥፋተኝነት ስሜት እሱ እንኳን ተከራከረላቸው በራሳቸው ቦታው። እንዳትጨንቁ እንዳታዝኑ አላቸው። እኛ እኮ ብንምር፣ በነገራችን ልንምራቸው እንችላለን አይደለ? ምንም ላንቀጣቸው እንችላለን፣ ላንገላቸው እንችላለን፣ በቃ ትቻለው እንል እንችላለን። ግን ቢያንስ የጥፋተኝነት ስሜት እንዲሰማቸው እንፈልጋለን። አያችሁ፣ እግዚአብሔር ለዚህ ያበቀኝ ብለን አናውቅም። በጣም ብዙ ሰዎች ስኬታማ እንደሆኑ ሲሰማቸው ምንድን ነው የሚሉት? ብዙዎች ለዚህ አደርስም ብለው ነበር፣ ብዙዎች ትወድቃለህ ብለው ነበር፣ ብዙዎች እንዲያደርገውብኝ በድለው ነበር። ከዛ ለነዛ ሰዎች አሁን ያለንበትን ደረጃ ማሳየት እንፈልጋለን። ቅዱስ ዮሴፍ ግን እንደዛ አላደረገም። ማራቸው። ጭራሽ የጥፋተኝነት ስሜት እንዳይሰማችሁ እግዚአብሔርን ያደረገው እናንተ አይደላችሁ፣ እግዚአብሔር ሁሉ ለበጎ አደረገ ብሎ ነገሮች እንዴት ለበጎ እንደሆነ አሳየው። እና በዚህ ነገር ውስጥ የምታልፉ ሰዎች፣ በዚህ ነገር ውስጥ የምታልፉ ወንድም እህቶች፣ ወጣቶች፣ አባቴ አይወደኝም፣ እናቴ እኮ አትወደኝም፣ የእንጀራ እናቴ እንጀራ አባቴ እኮ በድሎኛል፣ እህት ወንድሞች የሉኝም፣
አካባቢ ያሉኝ ሰዎች ሁሉ ይጠሉኛል፣ እኔ እኮ ማንም የለኝም፣ ቤተሰብ እንኳን የገፋኝ ሰው ነኝ ብላችሁ የምታስቡ ሰዎች ቅዱስ ዮሴፍ በእነዚህ ሁሉ ነገር ውስጥ የተረጋጋው ለምን እንደሆነ መጽሐፍ ቅዱስ ይነግረናል። አባቱ ያዕቆብም ከልጆቹ ሁሉ አስበልጦ ቅዱስ ዮሴፍን ይወደው ነበር። ይህ ተጽፏል። አያችሁ፣ በማንም ሰው ቢጠላ ቅዱስ ዮሴፍ በአባቱ ከተወደደለሱ በቂ ነበር። ያዕቆብ ይወደዋል፣ እስራኤል ይወደዋል። ስለዚህ እግዚአብሔር ይወደናል፣ እኛን እግዚአብሔር ይፈልገናል። ያንን ግን ማየት አልቻልንም እና ለዛ ነው ያጣነው ፍቅር፣ የተበደልነው በደል፣ ያለመፈለግ ስሜት፣ ጠቃሚ ያለመሆን ስሜት። እዚህ ምድር ላይ በጣም ከባዱ ስሜት ጠቃሚ ያለመሆን ስሜት። የምትረባ ሰው አይደለም አንተ፣ ለቤተሰብ የሆንክ ሰው አይደለም። ታላቅ ወንድምህ በጣም ሰክሰስፉል ነው፣ አንተ ግን አይደለም። ወይ ደግሞ ታናሽ ወንድምህ ተነስቶ ቤተሰቡን ይጦራል፣ አንተ ግን አይደለም። እና በእነዚህ ነገር ውስጥ ሁሉ በእናት አባቶቻችን የምናየው ፊት፣ በማህበረሰቡ የተነገረን ነገር ሁሉ ተደምድሞብን ዛሬ እግዚአብሔር አይወደኝም፣ ጭራሽ እግዚአብሔር የሚለውን ስም ራሱ አይምሯችን ላይ እንዳይመጣ አድርጎ አሳድገውናል። ግን እግዚአብሔር ይወደናል እና ከምንም ነገር በላይ ያለመወደድ ያለመፈለግ ስሜት በቤተሰቦቻችን፣ በዘመዶቻችን፣ በማህበረሰባችን ያስተናገደን ሰዎች አለና ትልቁ የዚህ ወጣት ፈተና የሆነው ይህ ማህበራዊ ህይወት። ለዛ እንግዲህ በዚህ ማህበራዊ ህይወት በጣም ሲነሳ ለብዙ ወጣቶች መሰበር፣ ሱስ ውስጥ መግባት፣ በተለይ ደግሞ ራስ ማጥፋት ምክንያት የሆነው ሪሌሽንሺፕ ነው። ታውቃላችሁ ይህንን በጣም ብዙ ወጣቶች እንግዲህ ድሮ የነበረውና አሁን የነበረው ነገር አንድ አይደለም። ለብሬካፕ በጣም ይፈጥናሉ። በጣም ብዙ ኤክሶች ይኖረናል። ፍቅር ብለን የምናስበው ፍቅረኛ ነው ብለን የምናስበው ወይም ደግሞ አፍቀረው ያለው ወድጄዋለሁ ብለን የምናስባቸው ሰዎች ሁሉ ላስት የማድረግ ወይም ደግሞ እስከ መጨረሻው የመቆየት ፕሮጀክታቸው በጣም አነስተኛ ነው በዚህ ትውልድ። ይሄ በጣም ትልቁ ተጽዕኖ ነው እንግዲህ። ምክንያቱም በትክክል ፍቅር ወይም ደግሞ ሚስት ባል የሚለውን ነገር የወሰድነው ከዚህ ማህበረሰብ ነው ወይም ደግሞ ከፊልም ነው እና ይህ ላስትና ወይም ዝሙታዊ የሆነ ስሜትና ኢሞሽናል መሆንን ነው እኛ ፍቅር ብለን ጠርተን ወደዛ ሪሌሽንሺፕ ውስጥ እንገባለን። በጣም ወዳት ነበር፣ በጣም ወደው ነበር እኮ እሱን አጣው እሷን አጣው በሚል መሰበር ውስጥ እግዚአብሔርን ወደ መጥላት፣ ከእግዚአብሔር ጋር ወደ መጣላት፣ ከምን ነገር በላይ ወደ ሲኦል ወደሚመራን ወደ ራስ ማጥፋት፣ ሱስ ውስጥ መግባት፣ በጣም ብዙ ወንዶች በጣም ብዙ ሴቶች የምሽት ህይወት ውስጥ መግባት፣ መጠጥ ውስጥ መግባት ምክንያት የሆነው እወዳታለሁ፣ እወዳት ነበር እኮ፣ እወደው ነበር እኮ በሚል ነገር ነውና ይሄ እንግዲህ በጣም ብዙ የተሳሳተ አመለካከት እንዳለ ሁላችንም እናውቃል። በትክክል ፍቅር ብለን የምንጠራው እንግዲህ አሁን ርዕስ ቢሆን በጣም ረጅም ነገር አወራበት ነበር፣ ግን ያ ስላልሆነን ብቻ ነክቼ ማወሩ እንግዲህ ይህ ርዕስ ብዙዎቻችን ይነካል። በተለይ ደግሞ ወጣቶች ታውቃላችሁ እና ፍቅር ነው ብለን የምናስበው ስሜት ሁሉ ፍቅር እንዳልሆነ ማወቅ አለብን። በቤተክርስቲያን የተመዘነ መሆን አለበት። ከምን ነገር በላይ ደግሞ ሰው ከሁሉ ነገር በላይ አስቀድሞ እግዚአብሔርን መውደድ አለበት። እግዚአብሔርን መውደድ አለበት። በትክክል እግዚአብሔርን የማትወድ ከሆነ እግዚአብሔርን ካላወቅ፣ በንስሐና በስጋው ደግሞ የከበርክ ሰው ካልሆንክ፣ በመንፈስ የበለጸግ ሰው ካልሆንክ፣ በቤተክርስቲያን የቀረብክ ሰው ካልሆንክ ፍቅር የሚለውን ጉዳይ ለአንድ ሰው የሚሰማህን ጥሩ ስሜት ፍቅር ብላይ እየጠራው ስንጃጃል እንኖራለን ማለት ነው። ስለዚህ አሁንም በሪሌሽንሺፕ ውስጥ ያለን ሰዎች፣ ሪሌሽንሺፕ ውስጥ ገብተን የወጣን ሰዎች እና እስከዛሬ ደግሞ ሪሌሽንሺፕ ውስጥ ያልገባን ሰዎች ካለን ሁልጊዜም ቢሆን ከሰውየውም ከምንም ነገር በላይ አስቀድመን እግዚአብሔርን መውደድ እንለማመድ፣ ወደ ቤተክርስቲያን መቅረብ እንለማመድ። ለብዙ ወጣቶች ቅድም እንዳልኳቸው ብዙ የማይሆኑ ለመውጣት የሚያዳግቱ ሱስ ውስጥ የገቡት በዚህ ምክንያት እና ማህበረሰቡ ይጫንብን። ቅድም እንዳልኳቸው ማህበረሰብ ማለት ያው እንግዲህ የኢትዮጵያ ማህበረሰብ ነው። ዙሪያችን ያሉ ሰዎች የሰሩትን ፊልሞች አይተን እና ፍቅርን፣ የፍቅር ህይወትን እኛ እናስብ የነበረው ብዙ ፈተናና መከራ ያለበትን መስቀል የሚያሸክመውን የፍቅር ህይወት ሳይሆን በጣም ሮማንቲክ የበዛበትን ነገር ነው ፍቅር ብለን የምንጠራው ወይም ፍቅር ህይወት ብለን ወይም ደግሞ ለትዳር የሚያስኬደውን የእጮኝነት ህይወት ብለን የምንጠራው። ያ ደግሞ ልክ እንዳልሆነ በብዙ የፍቅር ህይወቶችና ሰዎች መሰበር እና መለያየት ውስጥ አይተናል። ብዙ ወንዶች እንዴት ህይወታቸው እንደወጡ፣ በጣም ብዙ እህቶች እንዴት ቤታቸውን ቆልፈው እስኪቀመጡ ድረስ ከመጨረሻው ሰብሮ ከእግዚአብሔር አርቆ ከቤተሰባቸው አርቆ እንዴት እንዳቆያቸው በዚህ ምክንያት ተመልክተናል። እና ከዚህ በላይ እንደኛ ማህበረሰብ ወጣቱ ላይ ትልቅ ፈተና ያመጣ ነገር የለም። አዎ ታዲያ በዚህ ነገሮች ሁሉ በጣም የሚከብደው ያው ኤክስፔክቴሽን ነው። ከሰዎች ኤክስፔክት ማድረግ መጠበቅ። በተለይ ብዙ ጊዜ እንግዲህ ልናወራ የሚሞክር ነው ይሄ ኢሞሽናል አታችመንት የሚባለው ነገር ነው። በጣም ሰውን መውደድ፣ ከልክ በላይ መውደድ፣ ፍቅረኛም ሊሆን ይችላል ላይሆንም ይችላል። እንግዲህ በጣም ብዙ ሴቶች በጣም ብዙ ወንድሞችም ከየሆነ ሰው ጋር ኢሞሽናሊ አታችመንት ምን ማለት ነው? በጣም እንጠብቃለን። የእነሱ ሰላምታ ለኛ በጣም ቢግ ዲል በህይወታችን ቼክ መደረግ እንፈልጋለን። የእነሱን አቴንሽን እንፈልጋለን። በጣም የሚገርመው ደግሞ በዚህ ልክ የምንወዳቸው ሰዎች እኛ በምንፈልገው ልክ አለመሆናቸው ይበልጡኑ በጣም ብዙ ወጣቶችን እየሰበረ ያለው እና አንፈልግም እኮ መላቀቅ እንፈልጋለን ከዚህ ነገር። ከዚህ በኋላ አልደውለትም፣ ከዚህ በኋላ አልጠጋውም፣ ከዚህ በኋላ እንደዚህ አይነት አቴንሽን አላሳየውም፣
አልፈልግም እንላለን፣ ግን ሳናስበው ቴክስት ያደረግንላቸው ሳናስበው ወደዛ ሰዎች እየሄድን ሳናስበው በጣም እየተሳብን እንመጣለን። ብዙ ሰዎች በዚህ ጉዳይ ብዙ ወጣቶች በዚህ ጉዳይ ተሰብረናል። የመጀመሪያው ነገር ሰውን ጣዖት አለማድረግ ነው። በቃ ምን ማለት ነው? ሰውን ሁልጊዜም ቢሆን ከእግዚአብሔር በታች አድርጎ ማየት ያስፈልጋል። ቅድም እንዳልኳቸው ከሁሉ ነገር በላይ አስቀድሞ እግዚአብሔር መውደድ ያስፈልጋል። ሰው እግዚአብሔር አይደለም። ሰው ደካማ ፍጡር ነው። ያ ማለት ጠላታቸው አድርጉ፣ ጥሉት፣ ተዉት ማለት አይደለም። ግን ሰው ተሰባሪ ነገር ነው። የተሰበረ ነገር ሁሉ ደግሞ ይቋረጣል። የተሰበረ ነገር ሁሉ ደግሞ ይወጋል። እና ያንን በማገም ሰው እኮ ደካማ ነው። እኔም ተጠበቂ እኮ ያልተገኘውለት ሰው አለ። እኔም አቴንሽን ፈልጎ እኔም ያልሆንኩለት ሰው አለ። ሰው የሰው የአቴንሽኑን የሚነፍገኝ ለዛ ሊሆን ይችላል፣ ስለ ደከመው ሊሆን ይችላል። እሱም እንደኔ ሰው ነው ብሎ ማሰብ ያስፈልጋል። እና ብዙ ወጣቶች በዚህ ጉዳይ ተሰብረናል። በተለይ ደግሞ በዚህ በሪሌሽንሺፕ ህይወት ውስጥ ያለን ወጣቶች የምንፈልገውን ወይም ደግሞ እኔ የሰጠሁትን አይነት ፍቅር አልሰጠኝም ወይም ደግሞ እኔ በመሆንላት ልክ እየሆነችልኝ አይደለም የሚለው ነገር ነው ከእግዚአብሔርም ከራሳችንም ከብዙ ነገር አጣልቶ ወደኋላ ያስቀረና ያ ለእግዚአብሔር ወይም ለሰዎቹ ያለን ፍቅር ከእግዚአብሔር ካለን ፍቅር በላይ ስለሆነ በነገራችን ላይ እና ሰው ከምንም ነገር በላይ እግዚአብሔርን ቢወድ ኖሮ አይኑ እግዚአብሔር ላይ ቢሆን ኖሮ የሁሉ ነገር ባልመጣ ከቤተሰቦቻችንም ከእናት አባቶቻችንም ብቻ አጣነው ካልንበት ይህንን ፍቅር ይህን አቴንሽን ያስፈልገኛል ብለን ያሰብነው ነገር ሁሉ አጣውባቸው ብለን ከተከፋንባቸው ሰዎች ሁሉ ይልቅ እግዚአብሔር ግን ቅርብ ነበር ለኛ። አይናችን ሁሌም እሱ ላይ ቢሆን ኖሮ እና መጸለይ ያስፈልጋል። እግዚአብሔር አንተን ብቻ እንዳይርዳኝ የምታስብልኝ የምትከታተለኝ አስቡት እኮ የሚጠብቀኝ አይተኛም ነው የተባለው። እንቅልፍ የለውም እግዚአብሔር። እስኪ አስቡት እኔ እያወራሁ እናንተ እየሰማችሁኝ ለሰከንድ እንኳን ሳናስተውለው አቴንሽን የማንሰጠው ትንፋሻችን አስባችሁ ታውቃላችሁ? ያንን የሚያደርገው እግዚአብሔር ስላለ ይህን እንኳን ነፍቆን አያውቅም። ሁልጊዜ ፍቅሩ እንደለገሰልን እስከምን ድረስ እንደወደደን ታውቃላችሁ? ይህንን ጌታ ትተን ግን በተሰባሪና ደካማ በሆኑ ሰዎች ላይ ተጠግተን ሳናውቀው የምንሰበር በጣም ብዙዎች ነን። እና ሰውን የመጀመሪያው ጣዖት አለማድረግ ነው፣ እግዚአብሔር አይደለም ብሎ ማሰብ ያስፈልጋል። ሰው እኮ ደካማ ነው ብሎ ፖዚቲቭሊ መውሰድ ያስፈልጋል። ይህን ምላችሁ ፖዚቲቭሊ ነው። እና በጣም ብዙ ሰዎች አምነው የተከዱ ሰዎች ሶሻል ሚዲያ ላይ ካያችሁ ሰው የሚታመን አይደለም፣ ሰው ተሰባሪ ነው። በጣም ፖለቲክ በሆኑ ቃላቶች ደማምረው በሚያሳዝኑ ክላሲኮች አድርገው የሰውን ክፋት የሰውን አለመታመን ወንድ ልጅ እኮ ሴት ልጅ እኮ ብለው ኮንተንት የሚሰሩ ሰዎች አሉ። ይሄ ኔጌቲቭ ሳይድ ነው። እኛ ግን እንደ እግዚአብሔር ሰዎች እንደ ክርስቲያን በተለይ ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳስተማረች እንዳሳደገችን ሰዎች ስናስብ ሰው ተሰባሪ ፍጡር፣ ሰው ደካማ ፍጡር ነው። ከሰው መጠንበቅ በሰው መመካት እግዚአብሔር የሚወደው ነገር አይደለም። ስለዚህ እንደውም እኛንን ረጂዎቹ፣ እኛንን አቴንሽን ሰጪዎቹ፣ እኛንን ፍቅር ሰጪዎቹ ልንሆን የሚገባው ከምንጠብቅ ማለት ነው። ምክንያቱም ሁሉን ነገር ከእግዚአብሔር ያገኘን ሰዎች ስለሆነ። ስለዚህ ሁለተኛው መፍትሄ ብዬ ማስበው ደግሞ ሁሉንም ሰዎች በክርስቶስ አይን በኩል ማየት ምን ማለት ነው? ቅድም መጀመሪያ ላይ እንዳልኳችሁ የህብረቱን ህይወት ሳወራላችሁ እንዳልኳችሁ ሁሉም ሰው ይሄ ሰው እኮ ክርስቶስ የሞተለት ሰው ነው። ይሄ ሰው እኮ ራሱ ክርስቶስ ነው። ምክንያቱም ቅድም ብያችሁ የለ ጌታ በወንጌል ሲናገር ለእነዚህ ከታናሾቻችሁ ያደረጋችሁትን ሁሉ ለእኔ እንዳደረጋችሁ አድርጌ ይወስደዋሉ ማለት ድሃውም ሊሆን ይችላል፣ ሀብታሙ ሊሆን ይችላል፣ ሴትም ስታይ ወንድም ስታይ እያንዳንዷን ነገር ነገሮችን ወደዛ ከማዞር ቶሎ አታሽት ወደ መሆን ከመሄድ ማድረግና ማሰብ ያለብን ነገር እንዴት ነው? ይህ ሰው የእግዚአብሔር ፍጡር ነው፣ ይህ ሰው የእግዚአብሔር አምሳል ነው ብሎ ማክበር መውደድን፣ እግዚአብሔር ይህንን ሰው ነው እንደ ራስ አድርገው ውደድ ብሎ የነገረኝ ብሎ ማሰብ ያስፈልጋል። ይህን የምናደርግ ከሆነ ደግሞ ይስተካከላል ማለት ነው። እንግዲህ አሁን እያነሳን ያለነው በማህበራዊ ህይወት ምክንያት የሚመጣው ችግሮች ብዙ ጊዜ የሚያደርገን አይሶሌትድ ማድረግ ነው። ይሄ እንዴት ነው? ወደ ብቸኝነት ህይወት ይመራል። በጣም ብዙ ሰው አዝናለሁ ይህን ስናገር፣ ግን በጣም ብዙዎቻችን በሰው ተስፋ ቆርጠናል። አውቃለሁ ወደን አይደለም፣ ተጎድተን ነው፣ ተሰብረን ነው፣ ጠልተነው ነው ያደረገንን እንግዲህ የሆነውን ነገር ስለምናውቅ ነው። መናገር እስኪያቅተን ድረስ ጸጥ እስኪያደርገን ድረስ በሰው ተስፋ እንድንቆርጥ አድርጎናል። ማንም ሰው እንዳናምን፣ ወደ ማንም ሰው እንዳንጠጋ፣ ኧረ ሴት ኧረ ወንድ እንድንል አድርጎናል። በአንዳንድ ሰዎች ምክንያት ተነስተን ሰው ልጅን ሁሉ የጠላን ሰዎች አለ። የማናምን ሰዎች፣ ሰው ማንቀርብ ሰዎች፣ ብቻችን መኖር እንፈልግ፣ ፕራይቬሲያችን ምንፈልግ፣ ሰው የተባለ ነገር ቤታችን ድርሽ እንዳይል እንፈልግ ባለብን ትራማ ማለት ባሳለፍነው ነገር እና ይሄ ብቸኝነት ደግሞ እንዴት ወደ ዝሙት፣ እንዴት ወደ ኃጢአት፣ እንዴት ወደ ሱስ፣ እንዴት እንድንደበቅበት ወደ መጠጥ እንድናመራ እንዳደረገን ሁላችሁም ታውቃለህ። እዚህ መጀመሪያው ይህን እንኳን ማስተካከል ባንችል ይህንን ብቸኝነታችን ወደ ብህቱና መቀየር ያስፈልጋል። ብቻህን ስትሆን ብቻህን አይደለም፣ ታውቃላችሁ። መቼም ብቻችን ሆነን አናውቅም። ሁልጊዜም ከእግዚአብሔር ጋር ነው። ስለዚህ ያንን እግዚአብሔር ማጣጣም፣ ቢያንስ በሰዎች ተጎድተናል፣ አዎ ሰው አስጠልቶናል። ያንን ለማስተካከል ከመጣር ይልቅ ግን ወደ እግዚአብሔር መቅረብ፣ እግዚአብሔርን ስንወደው ሰውን የመውደድ አቅም እናገኛለን። እና ይህን የብቸኝነት ጊዜያችሁን በአንዴ ትታችሁ ከሰው ጋር ተቀላቀሉ አላችሁ። ስለዚህ ይህንን የብቸኝነት ጊዜያችሁን እግዚአብሔርን ለመውደድ መጽሐፍ ቅዱስን ለማንበብ ወደ ቤተክርስቲያን ለመጠጋት ተጠቀሙበት። ቢያንስ ኃጢአት አያሸንፈን። ወደ ሰው እንኳን መቅረብ ባንችል መቀላቀል ባንችል እንኳን ቢያንስ ወደ ቅዱሳኑ ህብረት እንቀላቀል።
ያን ጊዜ እግዚአብሔር አይምሯችን፣ ልባችን፣ አይናችንን ፈውሶልን ለሰው ያለን አመለካከት ተስተካክሎ ሰውን ሁሉ የሚወድ እግዚአብሔርን አምሳያ ሆነን ለሰው ልጆች ሁሉ ፍቅር የምንሰጥ ሰዎች እንድንሆን እግዚአብሔር ይረዳናል። እንግዲህ ችግሮቹን እያወራን እና ምንድነው መፍትሄዎቹ? እስከዛሬ በማህበረሰቡ የተቀበልነውን ነገር እንዴት አድርገን እናውጣው? እንዴት አድርገን እንቀበለው? ከዚህ በኋላ ያለው ነገር ደግሞ እንዴት እናስተካክል? ብዙዎቻችን በማህበራዊ ህይወታችን በማህበረሰቡ ምክንያት የተነሳ በወላጆቻችን ቅድም ትጓጓቸው በአንዳንድ ሰዎች ብቻ በኖርንበት አካባቢ የተነሳ አብዛኞቻችን ለራሳችን ያለን አመለካከት ልክ አይደለም። ቅድም እንዳልኳችሁ በውበት ሊሆን ይችላል። ያስጠልታን ብሎ የሚያስብ በጣም ብሶ አለ። በሰውነት አቀማመጣችን በጎደለን አካል ሊሆን ይችላል። በብዙ ነገር ሙድ ሲያዝብን ስንታረብ ያደግን ሰዎች አለ። ስቲል እስካሁንም ይሾፍብን ሰዎች አለና ያንን እውነት አድርገን ተቀብለን ለራሳችን ያለን አመለካከት ልክ አይደለም። ስለዚህ የመጀመሪያው ነገር ፐርስፔክቲቭን ማስተካከል ነው። እኔ እኮ የክርስቶስ አምሳል ነኝ ብሎ ማሰብ ብቻ በቂ ነው። በነገራችን ላይ እኔ እኮ የእግዚአብሔር ልጅ ነኝ፣ የልዑል ልጅ ነኝ። ስለዚህ እነዚህ አይነት ነገሮችን ሰባብሮ እግዚአብሔር እኮ በእኔ ደስ ይለዋል፣ የምወደድ ልጅ ነኝ፣ በእግዚአብሔር በቅዱሳን የምታወቅ በመላእክት የምታወቅ አጠገቤ ጠባቂ መላክ ያለኝ ሰው ነኝ ብሎ ማሰብ ጥሩ አመለካከት ስለ ራሳችን ሊኖረን ይገባል። ያ ማለት በትዕቢት በጣም ከፍ ማለት አለብን ማለት አይደለም። ግን ራስን ከመጥላት ሰዎች ካሉን፣ ሰዎች ጀጅ ካረጉን፣ ሰዎች የውበትን የገንዘብን ጤነኛ የመሆንን ብቻ ሰው ወይም ትክክለኛ ሰው ጥሩ ሰው የሚለው ከሰጡት መለኪያ ካስቀመጥነው መለኪያ አፍርሰን በትክክል በክርስቶስ አይን በኩል ራሳችን መመልከት። ስለዚህ አመለካከትን ማስተካከል እጅግ በጣም አስፈላጊ ነገር ነው። ሁለተኛው መፍትሄ እንግዲህ ከምንም ነገር በላይ በጣም ደስ የሚል ማህበረሰብ ያለው የት ነው ካላችሁ ቤተክርስቲያን ውስጥ ነው። አሁን ሊመስላችሁ ይችላል። እኔ ቤተክርስቲያን ገብቼ ሰንበት ቤት ገብቼ በጣም ብዙ ነገር ገጥሞኛል፣ ደግሞ የዘንድሮ ካህን ደግሞ የዘንድሮ ሰንበት ተማሪ ምናምን እንደምትሉ አውቃለሁ። እኔ የሰንበት ቤት ፍሬ ነኝ። በጣም ብዙ ወጣቶች፣ በጣም ብዙ ሀገራቸውን ያስጠሩ ትላልቅ ሰዎች የሰንበት ቤት ባክግራውንድ አላቸው። በጣም ብዙ ድንቅ የሆኑ ካህናት፣ ብዙ ድንቅ የሆኑ ዲያቆናት፣ ዶክተሮች፣ በዓለማዊ ሕይወት እንኳን ትልቅ ሰክሰስ ላይ የደረሱ ሰዎች የቤተክርስቲያን ባክግራውንድ አላቸው። እንግዲህ ይህንን ልል የምችለው በጣም ብዙ ሰዎች ቤተክርስቲያን ይገቡና የመጀመሪያው የሚኖራቸው ፐርስፔክቲቭ ወይም ደግሞ ኤክስፔክቴሽን ምንድነው? በጣም ሰላም፣ ጻድቅ የሆነ በነገሮች ሁሉ ደስ የሚል ሰው ምናምን ነው ኤክስፔክት የሚያደርጉት። ግን ያ እንዳልሆነ ቅዱስ ዮሐንስ አፈወርቅ ይናገራል። ምን ይላል? ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። ምን ማለት ነው? እንግዲህ ያው አትፈርድብህም ታክምሃለች ነው። ግን ቤተክርስቲያን ሐኪም ቤት ናት ከተባለ ሐኪም ቤት ውስጥ ምን አለ ካላችሁ በሽተኛ አለ። ስለዚህ አንተ ስትገባ ለመታከም የገባህበት ሐኪም ቤት ዶክተሮች የተባሉ ነጫጭ የለበሱ ሰዎች ይኖራሉ ብለህ ኤክስፔክት ያደርግበት ሆስፒታል ውስጥ ሐኪም ቤት ውስጥ እንዴት በሽተኛ ይኖራል ብለህ መጫወት አትችልም። ሰው እንዴት ሐኪም ቤት ውስጥ በሽተኛ እንዴት ይኖራል? ይሄ በሽተኛ ካልወጣ እኔ አልታከም ብሎ የሚወጣ በሽተኛ እንደሌለ ሁላችንም ታካሚዎች ነን እና በአንዳንድ ሰዎች ምክንያት በአንዳንድ በጥቃቅን ደግሞ የሚገርማችሁ በጣም በጥቃቅን ምክንያቶች ተነስቶ ብዙ ከቤተክርስቲያን ከሰንበት ቤት የራቀ ሰው አለ። ለሰንበት ቤት ለቤተክርስቲያን ሰዎች መጥፎ አመለካከት ያለው ሰው በጣም ብዙ ነው። ይህ ግን ልክ አይደለም። ለዛ ነው እኮ አንድ ዕውር ክርስቶስ አይኑን ከፈወሰ በኋላ ምን ይታያል ሲለው ሸንበቆ ሲወዛውዝ ይታየኛል። ያን ጊዜ ደግሞ ፈወሰው ይላል። ያን ጊዜ ራሱ ክርስቶስ ታየው። ምን ማለት ነው? ቤተክርስቲያን ስትመጣ አስቀድሞ የሚታየ ሸንበቆ እኛ ማለት ነው። እኔ ኃጢአተኛው ይታያል መጀመሪያ። ስለዚህ የኔን ምግባር እያየ አንዱን ካህን አንዱን ዲያቆናት ምግባር እያየ ቤተክርስቲያን ትጣላታለህ። ክርስቶስ ዳግም አይንህን እስኪፈውስ አይንሽን እስኪፈውስልሽ ትንሽ ብንጠብቅ ግን ያኔ ራሱ ክርስቶስ እናየዋለን። ከአገልጋዩ ጀርባ ያለውን መቅደስ ማየት እንጀምራለን። ከካህኑ ጀርባ ያለውን ክርስቶስ ማየት እንጀምራለን። አንደኛው ሁሉም እንደዚህ አይነት አይደለም። ቢኖሩ እንኳን ታዲያ ቤተክርስቲያን ያልኖረ የት ይኖር? እና ብዙ ወጣቶች ወደ ቤተክርስቲያን ስንቀርብ የመጀመሪያው ኤክስፔክቴሽናችን ነው የሚጎዳና ሁሉም ሰው ጻድቅ፣ ሁሉም ሰው መልካም፣ ሁሉም ሰው ቤተክርስቲያን አገልጋይ ሁሉ በቃ በጣም ጥሩ ትሪት የሚያደርግ ሰው እንደሆነ ኤክስፔክት አድርገን ያለን ፐርስፔክቲቭ በዛ ልክ ሆኖ ነው የምንገባው። ከዛ በኋላ የምናየው ነገር ነው ብዙ ጊዜ የሚያስወጣን። እዛ የጸኑ ግን ያሉን ነገር ሁሉ ፈተና ተቋቁሞ በቤተክርስቲያን ሕይወት ያደጉ ሰዎች፣ በሰንበት ቤት ውስጥ ያደጉ ሰዎች ትክክለኛ ቤተሰብ ያገኛሉ። ትክክለኛ ፍቅር ምን እንደሆነ ይረዳሉ። ይህን እንግዲህ ብዙ ሰንበት ተማሪዎች፣ ብዙ የአብነት ተማሪዎች፣ ብዙ ቤተክርስቲያን ውስጥ ቆይታችሁ ብዙ ቤተሰብ ያፈራችሁ ሰዎች ትረዱኛላችሁ ብዬ አስባለሁ። እውነተኛውን ፍቅር፣ እውነተኛውን መተሳሰብ፣ ታላቅነት ታናሽነት ሳትባባል፣ አንድ ክፍል ነኝ አይደለም ሳትባባል፣ ወንድ ነው ሴት ነው ሳትባባል፣ ምንም አይነት ልዩነት ሳይበግረን በራሱ በኢየሱስ ክርስቶስ ፍቅር ተዋደን በብዙ ነገር ህይወታችንን የቀየርን ራሳችንን የፈወስን ሰዎች ምስክሮች ነን። እውነት የቤተክርስቲያን ሰው ይቀይራል። የቤተክርስቲያን ህብረት ይቀይራል። ቤተክርስቲያን ውስጥ ያደገ ሰው መቼም ክፉ ሊሆን አይችልም። ይሄ የታወቀ ነው። ተውት፣ ምንም ባይባል እንኳን እኔ ስለ ጓደኞቼ፣ ስለ ቤተሰቦቼ፣ በሰንበት ቤት ስላገኟቸው ቤተሰቦቼ እጅግ በጣም ብዙ ምስክር፣ እጅግ በጣም ትልቅ ምስክር ነኝ። ስለዚህ ራስን
የሆነ የቤተክርስቲያን መዋቅር ውስጥ መክተት፣ በሰንበት ትምህርት ቤት ውስጥ፣ በአብነት ትምህርት ቤት ውስጥ ብቻ በሆነ ቤተክርስቲያን መዋቅር ውስጥ ከቶ እዛው ሁል ጊዜ ስለ እግዚአብሔር የሚነገርበት ኢንቫይሮመንት ውስጥ መኖር፣ ስለ ክርስቶስ ፍቅር የሚነገርበት በትክክል ትሁት ስለሆኑ ሰዎች ከነዛ ሰዎች ጋር በመሆን ከዚህ ማህበረሰብ ጫና ተጽዕኖና ካደረሰብን ትራማ ህመም ነቅለን መውጣት እንችላለን፣ መፈወስ እንችላለን ማለት ነው። ሌላኛው በጣም የምመክረው ነገር እኔ ይሄ ለብቻችን የምንታመምበትን ትራማ ለንስሐ አባታችን መናገር ያስፈልጋል፣ መናዘዝ ያስፈልጋል። ብዙዎቻችን ንስሐ አባቶቻችን ጋር ሄደን ያው የንስሐ አባት የሌላችሁ ሰዎች እንዳላችሁ ኦብቪየስ ነው፣ ያዙ እባካችሁ፣ ሁልጊዜ እንደምናገረው ነው። ያለ ንስሐ አባት ምንም መዳን ስለሌለ ማለት ነውና ትራማችንን መናገር አለብን፣ ህመማችንን መናገር አለብን። የታፈነ ቁስል አይድንም። ለእውነተኛ ለምትሉት ጓደኞቻችሁ፣ በጣም ለምታምኑት ሰው መናገር አለባችሁ፣ ማውጣት አለባችሁ። ብዙ ወጣቶች ቤት ውስጥ የምናሳልፈውን ነገር፣ ማህበረሰቡ ያደረሰብንን ጫና፣ ብቻ በአጠገባችን ባሉ ሰዎች የደረሰብን አቢዩዝ የተደረገውን ነገር ሁሉ ደብቀን፣ በተለይ እህቶች ወንድሞችም ልክ እንደዛው የምንባለውን የሚሰማን ስሜት በልባችን ይዘን የምንቆስል በጣም ብዙ ሰዎች ነው ያለን። ሪቻውት ለሆነ ሰው ተናገሩት። የሆነ ሰው ፊት እያለቀሳችሁ ራሳችሁን ጥላችሁ ለመዳን አውጡት ያንን ትራማ። እንዲህ እኮ ተብዬ ያደግኩት በጣም የሚከፋኝ የብቸኝነት ስሜት ይሰማኛል ብላችሁ ተናገሩ። ከዛም ባለፈ የንስሐ አባታችሁ ፊት ስትሄዱ ለእግዚአብሔር እንደምትናገሩ ሆናችሁ ያንን ቁስል እንዲያድንላችሁ በግልጽ ተናገሩ። ብዙ ሰው ጥንካሬ የሚመስለው አለመናገር ይመስሏል። አረ እኔ ደህና ነኝ ማለት፣ አረ ምንም የሆቴል የተፈጥሮ አያውቅም፣ ችግር አለማውራት፣ ለረጅም ጊዜ ጠንካራ ነኝ ብሎ የሚያስብ ሰው የሆነ ቀን መሰበሩ አይቀርም። ቢሰበር ደግሞ ቢናገርም የሚያምነው ሰው አይኖርም፣ እስከዛሬ ስላላስለመደ ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ ሌሎች ሰዎች ላይ በርደን እንዳልሆን፣ ወይም ደግሞ ሰው እኮ በጣም ብዙ የሚያስጨንቀው ነገር አለ እና እኔ እንዴት ይህን ችግር ሄጄ እናገራለሁ ጓደኞቼ እና ምን ሰዎች አለ። ይሄ በእርግጥ እግዚአብሔር የሚወደውም ተግባር አይደለም። ጓደኝነት እኮ ከአንድ ሳይድ ብቻ የሚመጣ ፍቅር አይደለም። እና እንደውም ትረስት ቢውልድ የሚደረገው ወይም ደግሞ እምነት የሚገነባው በነገራችን ላይ እርዳታ ሲጠይቁ በመስጠት ምናምን አይደለም፣ በመቀበልም። ምን ማለት ነው? እነዛ ጓደኞችህ እንግዲህ የክርስትና ትልቁ መርህ ምን እንደሆነ ታውቃላችሁ። ሰዎች ሊያደርጉባችሁ የማትፈልጉትን ነገር አታደርጉባቸው። በተቃራኒ ደግሞ ሰው እንዲያደርግልን የምትፈልገው ነገር ማድረግ አለብህ። ስለዚህ አንተ በጣም የምትወደው ወንድምህ፣ በጣም የምትወጂው እህትሽ ወይ ወንድምሽ ጓደኞቻችሁ በጣም በህመም ውስጥ እያለፉ አይ እሱም እኮ የራሱ ችግር አለበት ብሎ ደብቀው ለብቻቸው ቢያለቅሱ ደስ ይላችኋል? አይለንም። ስለዚህ እኛም እንደዛ ልናደርግ አይገባም። ጓደኛ ማለት ችግርን አብሮ የሚካፈል ማለት ነው። የንስሐ አባት ማለት ሁሉ ነገርን የምትነግረው ማለት ነው። ስለዚህ ይህንን ሀሳብ ከልባችን ነቅለን ችግር ሆንባችኋለሁ፣ አስቸግራችኋለሁ፣ በርደን ሌላ ሸክም አሸክማችኋለሁ የሚለውን ሀሳብ ወደዚያ ጥለን ትራማችንን በዚህ ምክንያት የደረሰብን ያሳለፍነውን ነገር በማውጣት መተንፈስ አለብን ማለት ነው። ሌላኛውና የመጨረሻው በጎ ተጽዕኖ ፈጣሪ መሆን ያስፈልጋል። ሰው ራሱን ማዳን የሚፈልግ ከሆነ፣ በውስጡ የቆሰለውን ቁስል ማከም የሚፈልግ ከሆነ ሌሎችን ማከም መለማመድ አለበት። በወንድምህ መዳን ውስጥ ሳታስበው እየዳንክ ትመጣለህ። ሰዎች ላይ የምንፈጥረው በጎ የሆነ ተጽዕኖ እንዲስቁ ማድረጋችን፣ እንዲረጋጉ ማድረጋችን፣ እነሱን ማጽናናታችን ለመኑ ሳታስቡት ራሳችሁን እየፈወሳችሁ ትመጣላችሁ። እንዴት ነው እኔ በሽተኛ ሆኜ፣ እንዴት ነው እኔ ታካሚ ሆኜ ሰዎችን ለማዳን መሯሯጠው ካላችሁ የሚዳነው በዛ ስለሆነ በፍቅር ስለሆነ ነው። እና ለሰዎች መራራ ስንጀምር፣ ለሰዎች ካሳለፍነው ነገር አንጻር፣ ከታመምነው ህመም አንጻር መናገር፣ ሰዎችን መምከር፣ መመለስ እንዲህ እኮ ሊሰማህ አይገባም ብለን ስንናገር ሳናስበው የራሳችን ነፍስ እየሰበክ ነው እንመጣለን። ራሳችን እየመከር ነው እንመጣለን። ያንን የሚደጋገመውን ቃል እኛ ልንጽናናበት የሚገባውን የምንፈልገውን ቃል ለሰዎች ስንናገር በእነሱ መዳን ውስጥ ሳናስበው ራሳችን እያለን እንመጣልና እስኪ ሁላችንም ግዴታ እኮ ሰባኪ መሆን አይጠበቅብንም። ግዴታ ሌሎቹ እንደሚሉት ሞቲቬሽናል ስፒከር የንግግር ክህሎት እኮ አይጠበቅብን። የምናሳየው ፈገግታ፣ ሰዎችን መስማት፣ ራሱ ቁጭ ብሎ መስማት፣ የሚረዳቸው ሰዎች እንዳሉ ማሳየት፣ ከምንም ነገር በላይ ከታመምነው ህመም፣ ካሳለፍነው ትልቅ ስቃይ ምን ትምህርት እንደወሰድን ለሰዎች ለማስተማር መትጋት አለብንና ጥሩ በጎ ተጽዕኖ ፈጣሪ ከሆንን እግዚአብሔር ስለ አገልግሎታችን ብሎም ይመረናል። ከምንም ነገር በላይ ደግሞ በእነሱ መዳን ውስጥ ራሳችን እንድናለን። ይህ ሀሳብ የዛሬው ትምህርት እጅግ በጣም ሰፊ ትምህርት ነው። እኔ ግን የነካሁትና ያስተማርኩት እስከዛሬ በመጣንበት መንገድ ነው። በማህበራዊ ህይወት ውስጥ በጣም ብዙ ቀውስ አጋጥሞናል። በጣም ብዙ ህመም አሳልፈናል። ይህንን ሊፈውስና ሊያስተካክል የሚችለው ራሱ የፈጠረን እግዚአብሔር ብቻ ነው። ሰዎች እኛ ያሉንን አይደለንም። ይህን ማወቅ አለባችሁ። እኛ ማለት ስህተታችን ማለት አይደለም። እኛ ማለት ቤተሰቦቻችን የነገሩን ማለት አይደለም። እኛ ማለት ማህበረሰባችን፣ እህት ወንድሞቻችን፣ ቤተሰቦቻችን፣ ከምንም ነገር በላይ ደግሞ ትምህርት ቤት የምናውቃቸው
በጣም ብዙዎች የተናገሩን የተረቡን ሰዎች ማለት አይደለም። እኛ ጠባሳችንን አይደለንም፣ እኛ ውድቀታችንን አይደለም። እኛ እግዚአብሔር ያሰበልን እግዚአብሔር የፈጠረን የንጉሥ ልጆች ልዑሎች ልዕልቶች ነን። ይህንን በማሰብ ለራሳችን ያለን አመለካከት ማስተካከል፣ ለእግዚአብሔር ያለን አመለካከት ማስተካከል፣ ከዚህ ቀጥታ ከሚያስበው እና ልክ አይደለም፣ ጥሩ አይደለህም፣ በቂ አይደለህም፣ ጠቃሚ አይደለህም ከሚለው ማህበረሰብ ወጥቶ ቅድም እንዳልኳቸው በቤተክርስቲያን ዙሪያ ያሉ ሰዎችን ራሳችን በመክበብ ወደ እግዚአብሔር በመቅረብ ከማህበራዊ ህይወት ተጽዕኖ በመውጣት የምንሰማውን የጥላቻ ወሬ ኢግኖር በማድረግ በመተው እግዚአብሔርን ብቻ በማሰብ ሞት እንዲሸተን ከሚያደርግ ከዚህ ህይወት ራሳችን ለማውጣት ፈቃደኛ መሆን አለብን። እግዚአብሔር ያንን ህይወት እንድንኖር ይህን የሰማነው ነገር በልቦናችን ጽላት ጽፎ እንድንተገብረው በእውነት ቅዱስ እግዚአብሔር ይርዳን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም።